ዱዓ ቀደርን መመለስ ይችላል? አንዲት ሴት ወደ ሙሳ አለይሂ ሰላም መጣች። ይህች ሴት በተፈጥሮ መውለድ አትችልም። ከዛም ሙሳን አለይሂ ሰላም ልጅ እንዲሰጠኝ ፈጣሪህን ጠይቅልኝ አለችው። ሙሳ አለይሂ ሰላም ያ አላህ ልጅ ስጣት ብሎ አላህ ሱብሓነሁ ወተዓላ ጠየቀላት። አላህ ለሙሳ እንዲህ ብሎ መለሰለት፣ እኔ ይህችን ሴት ስፈጥራት መሃን አርግቼ ነው የወሰንኩባት አለው። እሷም ይህን ስትሰማ እያለቀሰች ሄደች። በጣም ሁኔታዋ ከባድ ነበር። ከትንሽ ጊዜ በኋላ ግን ልጇን ታቅፋ ወደ ሙሳ አለይሂ ሰላም ትመጣለች። ሙሳ አለይሂ ሰላም ይሄን ልጅ ከየት አመጣሽው አሏት። እሷም ልጄ ነው አለቻቸው። ሙሳ ማሰብ ጀመረ። አላህ ሱብሓነሁ ወተዓላ መሃን አርግቼ ነው የፈጠርኳት ብሎ ነበር፣ እሷ ግን ወልዳ መጣች አለ። ከዛም ሙሳ አለይሂ ሰላም አላህን ጠየቀ፣ ያ አላህ ይችን ሴት መሃን አርጌ ነው የጻፍኩባት የወሰንኩባት ብለኸኝ ነበር፣ አሁን ግን ልጅ ወልዳ መጣች አለው። አላህ ሱብሓነሁ ወተዓላ ታዲያ እንዲህ አለ፣ ሙሳ ሆይ እኔ መሃን ብዬ በጻፍኳት ቁጥር ያ ረሕማን ያ አላህ ትላለች። ከዛም ችሎታዬ እዝነቴን ቀደመና ልጅ ሰጠኋት አለ። እኛስ ታዲያ ያ ትላልቅ ህልማችን አናገኘውም ብለን ተስፋ የቆረጥንበትን ነገር አሁን ላይ ያ አላህ ያ ረሕማን ብለን እንደዚች ሴትዮ አላህን ብንለምነው አናገኘውም ብላችሁ ታስባላችሁ? ወደ አላህ ዙሩ። ወሰላሙ አለይኩም።